ስቲቭ ጆብስ በሙሉ ስሙ ስቲቨን ፖል ጆብስ በመባል የሚጠራው አሜሪካዊ የአፕል ድርጅት ተባባሪ መስራች፣ ሊቀመንበርና ዋና ሥራ አስኪያጅ በየካቲት 24 1955 ዓ.ም በሳን ፍራንሲስኮ ከተማ በጊዜው የዩኒቨርሲቲ ተማሪ ከነበረችው እናቱና የዩኒቨርሲቲ አስተማሪ ከነበረው አባቱ ተወለደ። ነገር ግን ወላጆቹ ስቲቭን ለማሳደግ ስላልቻሉ ፖልና ክላራ ጆብስ በጉዲፈቻነት አሳደጉት። የስቲቭ አሳዳጊ አባትም በኤሌክትሮኒክሶች የተለያዩ ሙከራዎች እንዲያደርግ ያበረታታው ስለነበር ለወደፊት የኤሌክትሮኒክስ ዝንባሌው ትልቅ አስተዋጽኦ አደረገ። በ1972 ዓ.ም የሁለተኛ ደረጃ ትምህርቱን በሪድ ኮሌጅ መማር ከጀመረ ብዙ ሳይቆይ ትምህርቱን ለማቋረጥ ወሰነ። በሪድ ኮሌጅ በነበረው አጭር ቆይታ ግን በጣም ያስገርመው የነበረውን የካሊግራፊ ወይም ስዕላዊ የእጅ ጽሑፍ ትምህርት ተከታተለ። ስቲቭም ይህ ትምህርት ለአፕል የተለያዩ አጻጻፍ ስልቶች ወሳኝ አስተዋጽኦ እንደነበረው ይገልጻል። በአታሪ ኮምፒውተር የመጀመሪያ ሥራውን አግኝቶ ስቲቭ ዎዝኒያክ የሚባለውንም የወደፊት የአፕል ተባባሪ መስራቹን ተዋወቀው። በ1976 ዓ.ም የመጀመሪያውን አፕል አይ ኮምፒውተር ስቲቭ ዎዝኒያክ ሰርቶ ለገበያ ከስቲቭ ጆብስ እና ሮናልድ ወይን ጋር በትብብር አቀረቡት። ከዛም በ1984 ዓ.ም ስቲቭ ጆብስ የመጀመሪያውን ማኪንቶሽ ኮምፒውተር የግራፊክስ ኢንተርፌስ የሚጠቀም ዲዛይን አድርጎ አቀረበ። ስቲቭም በአፕል ኮምፒውተር ብዙ ተከታታይ ስኬቶች ቢኖሩትም ከብዙ የአፕል ሰራተኞች ጋር ሊስማማ ባለመቻሉ ከአስተዳደር ስልጣኑን ለቀቀ። በ1989 ዓመተ ምህረት ስቲቭ የወደፊት ባለቤቱ የምትሆነውን ሎረን ፓወልን ተዋወቃት። ከተዋወቁ 2 ዓመታት በኋላ በቡድሃ የሰርግ ሥነ ሥርዓት ተጋብተው 3 ልጆችን ወልደው በካሊፎርኒያ ኑሯቸውን ቀጠሉ። ስቲቭ ጆብስ አፕልን ከለቀቀ በኋላ ኔክስት የሚባለውን ድርጅት መስርቶ የተለያዩ ኮምፒውተሮችን ዲዛይን አድርጎ ለገበያ ቢያቀርብም እንደጠበቀው ስኬታማ አልሆነም። በ1990 አካባቢ ግን የስቲቭ ድርጅት ኔክስት በሰራው ሶፍትዌር የአፕል ድርጅት ለአፕልና አይቲዩንስ ስቶር ሶፍትዌሮች ይጠቀመው ጀመር። ከ6 ዓመታት በኋላ በ$427 ሚሊዮን አፕል ኔክስትን ገዛው። ግዢው በተመሰረተበት ዓመት ስቲቭ ወደ አፕል ተመልሶ በዋና ሥራ አስኪያጅነት ሥራውን ቀጠለ። አፕል በጊዜው ከነበረበት አስቸጋሪ ሁኔታ የተለያዩ ፈርቀዳጅ ምርቶችን በማስተዋወቅ ወደ ስኬትና ትርፋማነት አሸጋገራቸው። ከነዚህም ምርቶች ተንቀሳቃሽ የዘፈን ማዳመጫ የሆነው አይፓድ እንዲሁም የአይፓድ ዲጂታል ሶፍትዌር የሆነው አይቲዩንስ ይበልጥ የአፕል ስም እንዲገኝ አደረጉት። በተጨማሪም በ2007 ዓ.ም አፕል ወደ ተንቀሳቃሽ ስልክ ገበያ አይፎን የተባለውን የአይፓድን ቴክኖሎጂ የሚጠቀም ተንቀሳቃሽ ስልክ አስተዋወቁ። አይፎንም ምርጥ ተሸያጭ ከሆኑት የኤሌክትሮኒክ ምርቶች ለመሰለፍ ቻለ። በስቲቭ መሪነት አይማክ የተባለውን ተንቀሳቃሽ የግል ኮምፒውተርና አይፓድ የተባለው ታብሌት ይጠቀሳሉ። በሕይወት ዘመኑም በርካታ ሽልማቶችን ለማግኘት በቅቶ በጥቅምት 5 2011 ዓ.ም ስቲቭ በነበረው የካንሰር በሽታ ምክንያት ከዚህ ዓለም በሞት ተለየ። ስቲቭ ጆብስ። ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።